በስላሴ ስም እናገራለሁ መሐመድን በሰይጣን ተጽዕኖ ስር እንደነበሩ ያያየን ነው። አራተኛውና የመጨረሻው ማስረጃችን ምንድነው? በጣም በሚገርም መልኩ እስካሁን ድረስ መሐመድ ከራሳቸው ሐሳብ ከሚስታቸው ከተናገረችውና በቅዱሳት የእስላሚክ መጻሕፍት ተብሎ በሚታሰቡት መጻሕፍት ላይ ወይም በሐዲስ ላይ በማየት በሰይጣን ቁጥጥር ስር እንደወደቁ ራሳቸውን ለማጥፋት ሙከራ እንዳደረጉ ከዚህም ማለፈው የፈጣሪ መስሏቸው የሰይጣንን ቃል ተቀበለው በቁርአን ላይ እንደተናገሩት መጨረሻ ላይ ደግሞ አንድ አይሁዳዊ መተት መትቶ እንዳጠቃቸውና ያላደረጉትን ነገር እንዳደረጉት ያስቡ እንደነበረ አይምራቸውን አጥተው እንደነበረ በአማካይ ይሄንን ሊቃውንት የእስላም ሊቃውንት ወደ 6 ወር ይሉታል ወደ 6 ወር የሚሆን ገደማ ተጽዕኖ በመተት ተጽዕኖ ስር ወድቀው እንደነበረ ይናገራሉ። አራተኛው የመጨረሻው በጣም የሚገርመው መሐመድ ካደጉ በኋላ የመጣ ጸባይ አይደለም። ይሄ ነገር ከልጅነታቸው ጀምሮ ብዙ ሰዎች እናታቸው አሚናም ሳትቀር ያሳደገቻቸው ሴትም ሳትቀር አንዳንድ ሰዎች ያሳደገቻቸው ሴት ኢትዮጵያዊት ናት ይላሉ፣ ችግር የለውም። ያሳደገቻቸው ሴትዮ ሳትቀር መሐመድ በሰይጣን ቁጥጥር ስር የነበረ ወይም መጅኑን ሰይጣን ይዞታል ብለው ያምኑ እንደነበረ እናውቃለን። ይሄን የተናገረው ኢብኑ ኢስሐቅ ነው፣ ክርስቲያን አይደለም፣ እኔ አይደለም የተናገርኩት። ኢብኑ ኢስሐቅ ሲራተ ረሱላህ ወይም የመሐመድን ታሪክ ሲናገር በገጽ 71 እና 72 ላይ ሲራቶች ናቸው እነዚህ። በገጽ 71 እና 72 እንደዚህ ላይ ሙሉ ታሪኩን አነባዋለሁ። መሐመድና ወንድሙ ይላል። ወንድሙ የተባለው የጡት ነው፣ አብሮ ጡት ይጠባሰነ ጡት ጠብቶ ስላደጉ ነው ወንድሙ የተባለውና መሐመድና ወንድሙ ከድንኳኑ ጀርባ ከበግ ግልገሎች ጋር ነበሩ። ወንድሙም ሮጦ ወደኛ መጣና አሁን እቺን የምትናገረው የመሐመድ ተሳድጋቸው የነበረች ሴትዮ ነች። ወንድሙም ሮጥና ወደኛ መጣና እንዲህ አለ፣ ሁለት ሰዎች ነጭ ልብስ ለብሰው ቁረይሻውን ወንድሜን ያዙትና ጣሉት። ከዚያም ሆዱን ከፍተው አማሰሉት። እኛ ወደ እርሱ ሮጠን ሄድን። መሐመድን ቆሞ ፊቱን ተለዋውጦ ከሰል መስሎ አገኘነው። ይዘነውም ምንድነው ነገሩ ብለን ጠየቅነው። እርሱም ሁለት ነጭ ልብስን የለበሱ ሰዎች መጥተው ጣሉኝና ሆዴን ከፍተው ውስጤን በረበሩት፣ ምን እንደሆነ አላቅም ብሎ ነገረን። ወደ ድንኳናችንን መልሰን ወሰድነው። አሳዳጊ አባቱም እኔ የምፈራው ይህ ልጅ የልብ ድካም አለበት ብዬ ነው፣ ስለዚህ ውጤቱ ከመታየቱ በፊት ወደ ቤተሰቡ ውሰጂው አለኝ። ስለዚህም አንስተን ወደ እናቱ ወሰድነው። እርሷም ወይም እናቱም እኔ እንደዚህ የእርሱን ደህንነት እየጓጓኝ ከእኔ ጋርም ልጠብቀው እየፈለኩ እያለው ለምን እንደመለስነው ጠየቀችን። እኔም አላህ እስካሁን ልጄን በጤንነት ይጠብቆታል፣ እኔም የሚገባኝን ተግባሬን እስካሁን ተወጥቻለሁ፣ ያመው እንደሆነ ብዬ ስለፈራው እንደምትፈልጊ ወዳንቺ እንደገና አምጥቻለሁ አልኳት። አሁን አሳዳጊ ወደ እናቱ ይዛው መጣች ማለት ነው። እናቱ ወይ እርሷም ምን እንደሆነ እስከነግራት ድረስ እረፍት አሳጥታ ጠየቀችኝ። አሁን እናቱ ሆነ እንዴ ለምንድን ነው ወደኛ የመጣሽው? ልጅን ዝም ብለሽ ለምን አታሳድጊውም? ለምንድን ነው ወደኛ የመጣሽው? አስጨንቃ ጠየቀቻት እናቱም ሰይጣን ይዞታል ብዬ እፈራ እንደሆነ በጠየቀችኝ ጊዜ ያለ ሰይጣን ይዞታል እንዴ ልጅ ብላ ጠረጠረች። ለምንድን ነው የጠረጠሩት? እናቱ ከልጅነቱ ጀምሮ እንዲህ አይነት ምልክቶች ይታዩበት ነበር መሐመድ ላይ። እናቱ አሚና ሳትቀር ሰይጣን ሳይኖረው አይቀርም ልጅ ብላ ታስብ ነበር። ለዚህ ነው ሰይጣን ይዞታል እንዴ ብላ ጠየቀቻት። ከዛ እናቱም ሰይጣን ይዞታል ብዬ እፈራው እንደሆነ በጠየቀችኝ ጊዜ አዎን ሰይጣን ይዞታል ብዬ መለስኩላት አለች። አሳድገው መሐመድን ያሳደገችው ሴትዮ ምን አለች? አዎ ሰይጣን ይዞታል ብዬ ነገርኳት። አሁን ይሄንን ወዴት መሰረዝ ይቻላል? ይሄንን ወዴት መደበቅ ይቻላል? ይሄ ያለው በራሳቸው መጽሐፍ ነው። ይሄ ያሉት በእስላሚክ ትልቅ ቦታ ከሚሰጣቸው ሲራት ተብሎ ከሚታወቁት መጽሐፍቶች ሲራት ረሱላህ ኢብኑ ኢስሐቅ ነው። ምን እንላለን ከዚህ ውጭ? ቤተሰቦች ሁሉ በሰይጣን እንደተያዙ ያምን ነበር። ታዲያ አሁን ክርስቲያኖች አይ መሐመድ ሰይጣን ነበረባቸው ብለን ብናምን በእውነት እየተሳደባቸው ልትሉን ይሆናል? መሐመድ ነብያችንን አትሳደቡ ትሉን ይሆናል? በእውነት ይሄ ስድብ ከሆነ መጀመሪያ መሐመድን የሰደበችው እናቱ ነች። መጀመሪያ የሰደበችው አሳዳጊው ነች። የሰደበው ራሱን ነው። መሐመድ የሰደበው ሰሒህ ቡኻሪ ነው በሰይጣን ቁጥጥር ስር ወደቀ ብሎ። በእውነት ከዚህ እንራቅ እባካችሁ። ጊዜው እየቀረበ ነው። ጌታ ይመጣል። እውነት እላችኋለሁ ጌታ ይመጣል። በፊቱ ስትቀርቡ ምን ልትሉት ነው? አይ በቃ እንግዲህ ከልጅነቴ ሙስሊም ስለሆንኩኝ በዛ አደኩኝ ሊባል ነው? ለእንጀራ ብዬ ነው የቀየርኩት እምነቴን ሊባል ነው? አረብ ሀገር ስለሄድኩኝ የግድ ሙስሊም ሆነ ነበር ልትሉ ነው? ምንድነው ምክንያታችን? ቁርአን እኮ ኢየሱስ ጌታ አይደለም ይላል፣ ነብይ ብቻ ነው ስለሚል ምን ላድርግ ልትሉ ነው? የኔ ኢማም የኔ ሼህ የኔ ኡስታዝ ያስተማረኝ ይሄን ነው ሊባል ነው? መቼ ያደናል ከዘላለም ቅጣት? መቼ ያተርፋል ከዘላለም እሳት? በእውነት ክርስቶስ በልባችሁ ነው ያንኳኳል። አሁንም ይናገራል። ይሄንን እውነት ያለ ምክንያት ወደ ጆሮአችሁ አልደረሰም ወገኖቼ። ይሄንን እንድትሰሙት
አዲስ ዓመት ከመግባቱ በፊት አዲስ ነገር ይሄን እንድትሰሙት እግዚአብሔር ስለፈለገ ብቻ ነው ይሄን የሰማችሁት። የእግዚአብሔር ጥያቄ ግን ይሄንን ሰምታችሁ ላይ አይደለም። ይሄን ሰምታችሁ ምን ወሰናችሁ? አይ ተረት ነው ይሄ ከየት አመጣኸው ነው እያላችሁ ያላችሁት? ወይስ አይ ድሮስ የመሐመድ ጠላት አይደላችሁ እናንተ አንሰማችሁም እያላችሁ ይሆን? አይናችሁን ጨፈናችሁ ወደ ገደል ልትገቡ እያኮበኮባችሁ ነው ማለት ነው? ወይስ እንዴ እስቲ ራሴ ሂጅ እነዚህ ማስረጃዎች ሊያቸው እውነት ከሆነማ እስልምና እውነት ሊሆን አይችልም። እንዴት እነዚህ ሰውዬ ነብይ እንዲሁ ሊሆኑ ይችላሉ? ሰይጣን ይሄን ያክል በህይወታቸው ሙሉ ተቆራኝቷቸው የነበረው ሰውዬ ታላቅ ነብይ ናቸው ብዬ ለመቀበል ምን አይነት ሐሳብ ነው ብለህ ራስን ካልገመትክ ብለሽ ራስን ካልወቀስሽ የዘላለም ረፍት አታገኝም። የዘላለም ረፍት ደግሞ ክርስቶስ ብቻ ነው። ክርስቶስ ያሳርፋል። ሰዎች ክርስቶስ ያሳርፋል። እመኑኝ ክርስቶስ ያሳርፋል። በማቴዎስ ወንጌል ምዕራፍ 11 ክርስቶስ የተናገረው ቃል አለ። ቁጥር መጨረሻው እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ እኔም አሳርፋችኋለሁ ይላል። ከክርስቶስ ውጪ እኔ ላሳርፋችሁ የሚል የለም፣ ማንም የለም። ሸክማችሁ ከብዶ እውነት ነው፣ ሁላችን ሸክማችን ከብዶናል። ወደኔ ኑ አለና ክርስቶስ ለምን አለ? እኔም አሳርፋችኋለሁ። ቀንበሬ በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝ፣ ለነፍሳችሁ እረፍት ታገኛላችሁ። ለሥጋ እረፍት ላይገኝ ይችላል። ምናልባት ክርስቲያን ሆኛለሁ ካልክ ከስራ ልትባረር ትችላለህ። ማዳምሽ ብዙ ጥቃት ልታደርስብሽ ትችላለች። ብዙ ጓደኞች ይለዩሃል። ምናልባት አንዳንድ ሰዎች ደግሞ አላሁ አክበር ብሎ ሊገድሉ ይችላሉ። አንገትህን ቆርጠው ተክቢር ሊሉ ይችላሉ፣ ሊገድሉ ይችላሉ። ነገር ግን ነፍስ ግን በማንም እጅ አይደለችም። በማን እጅ ነች ነፍሳችን? በክርስቶስ እጅ። ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። እውነት ነው። በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻላል እንዳለው ቅዱስ ዳዊት በክርስቶስ እጅ በእውነት ስጋችሁን ሊገድሉ ነፍሳችሁን ግን ለመግደል ስልጣን የሌላቸውን አትፍሯቸው። ነገር ግን ስጋችሁንም ነፍሳችሁንም በገሃነም እሳት ሊቀቅለው የሚችለውን እግዚአብሔር ፍሩ ብሎ ነው ጌታ ያስተማረው። ስለዚህ ፍርሃት ይገባዋል። ክርስቶስ መገዛት ክርስቶስ ይገባዋል። ስልጣን ለእርሱ ይሁን፣ መገዛት ለእርሱ ይሁን፣ አምልኮ ሁሉ ለእርሱ ይሁን። እግዚአብሔር ልቦናችንን ያብራልን። በዚህ አዲስ ዓመት በአዲስ መንፈስ በአዲስ ሕሊና ተነስተን አዲስ የሆነውን ክርስቶስ ስለኛ ሲል ሰው የሆነው ሰው ሊያደርገን ሰው የሆነውን ክርስቶስን በልባችን አንግሰን ልባችን ለእርሱና ለእርሱ ብቻ ከፍተን ጌታዬ አምላኬ ብለን እንደ ቶማስ እንድናመሰግነው እግዚአብሔር ይፍቀድልን። መልካም አዲስ ዓመት፣ መልካም የሥራና የትምህርት ዘመን ይሁንልን። እግዚአብሔር መንፈሱን ያድለን። መልካም አዲስ ዓመት። በድጋሜ የእግዚአብሔር ሰላም ይብዛላችሁ።